ይህንን የሚደንቅ የሚጣፍጥ ሰማያዊ ጣዕመ ዜማን ወረብ ላቀረቡት ሊቃውንተ ቤተ ክርስቲያን እልል ብላችሁ አምጥቼ እግዚአብሔር። አዎ አዎ፣ ይህ ሰማያዊ ነው፣ ምድራዊ አይደለም። ጨምሩ 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 አለ እግዚአብሔር ይስጥልን። ይህንን ሀብታችን ማስቀጠል ማስጠበቅ የኛ ድርሻ ነው። ወንዝ ተሻግሮ አይለምድም ብለውታል። ጤፉ ለምዷል አሉና ይህም ይለምድ ባንጣጣም እንኳን የባለቤትነት አቅም ወጭቆ ይዞ አስተምሮ ነው የሚሻገረን። እሺ፣ በዚህ ልክ እንድናስብ እግዚአብሔር ቤተክርስቲያናችን ይህ ባለው ሀብት ይጠብቅልን፣ ያቆይልን። አሁን ምን ልባችሁ ለሶስተኛ ጊዜ እሺ እንግዲህ ሊቃውንተ ቤተክርስቲያን መምህራን ብለን የምንነግራችሁና የምንናገር እኒህን ነው። ትላንትና በ5:05 የተነሳው ሊቁ ቅዱስ ያሬድ ከመላእክት ከተማ ሲሮ ከመላእክት ጋር አስማምቶ ይዞት የመጣውን ጣዕመ ዝማሬ ሰማያዊ አገልግሎት እነዚህ ሊቃውንቱ እንዴታ መላኩ የልሰው እንዴታ ያራይ እንዴታ ካዲ እንዴታ ምን ዝብሮ በድጋሚ ዝማሬ መላእክት ያሰማሉ እንዳሉት ከዚህ በመቀጠል አሁንም ከካሜራ ማሞች ውጭ የተንቀሳቀሱ ሰዎች ትንሽ ያስወጣሉ ነው። አሁን ወደ ስብከተ ወንጌል ወደ ትምህርተ ወንጌል አገልግሎት መንገድ ስለሆነ የትምህርተ ወንጌል አገልግሎት ደግሞ ዝምታን ተመስጦን ይጠይቃል። የዝማሬ አገልግሎት ማሸብሸብን ወደ ጥራሪያ መመሰጥን ይጠይቃል። የትምህርተ ወንጌል አገልግሎት ደግሞ በአምስት ትንፋሽን እንኳን አገባብ ባለው መልኩ ብቻ በማስተናገድ የምንማረው አገልግሎት ነው። ወደዚህ አገልግሎት እንሄዳለን። ይህንን የትምህርተ ወንጌል አገልግሎት የሚሰጡን የዚሁ የባህር ዳር ሀገረ ስብከት ወደ ስር የሆኑት በዚህች ቤተ ክርስቲያን ለብዙ ዘመናት ለረጅም ወራት ወንበር ተክለው ያቋቋም መምህር ሁነው ብዙ ደቀ መዛሙርትን እንደ ሰማይ ከዋክብት የሚያበሩ ከዋክብትን ያፈሉልን የኔታ መምህር ሐዋዝ ናቸው። እሳቸው ዛሬ በመካከላችን ተገኝተዋል። እሳቸው ያስተምሩናል። ለመምህራችን ያመሰጥሩበት እኔና እናንተ ምስጥ ብለን ተምረን የምንመልስበት ጊዜ እግዚአብሔር ለሁላችን ያድለን። ወደ አባታችን ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መልአከ ምሕረት አባ ዘላለም ብርሃኑ የዚህ ቤተክርስቲያን አስተዳዳሪ፣ ክቡር መምህር ማረፍ በምለው በባህር ዳር ሀገረ ስብከት የጽርሐ ጽዮን መንፈሳዊ ኮሌጅ ክፍል ዲን መልአከ ሰላም ዘላለም አላሚ፣ የደብረ ፀሐይ ልደታ ማርያም ቤተክርስቲያን አስተዳዳሪ፣ እንዲሁም የተከበራችሁ ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት፣ ዲያቆናት፣ ምዕመናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እንደ በደላችን እንደ ጥፋታችን ያላጠፋን ያልቀጣን
በቸርነቱ በምሕረቱ በይቅርታው ሱባኤያችን በሰላም አስፈጽሞ ለብርሃነ ትንሣኤው ያደረሰን ልዑለ ባሕርይ ክርስቶስ ዛሬም ዘወትርም ስሙ የተመሰገነ ይሁን። እንግዲህ በዛሬው ዕለት ብዙ ጋብቻ የፈጸሙ ወንድሞችና እህቶች እናያለን። መጀመሪያ ስለ ዕለቱ እንማራለን፣ ከዚያም እሱንም አብረን እንማረዋለን። ወይቤሎሙ ሰላም ለክሙ፣ ሰላም ለእናንተ ይሁን። በዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ ስናነብ ይህንን ኃይለ ቃል እናገኘዋለን። ሰላም ለማን ይሁን? ንገሩኝ እንጂ ሰላም አልፈልጋችሁም። ሰላም ለእናንተ ይሁን። በእውነት ይህ ቃል አስፈላጊ ነው። በተለይም በአሁኑ ጊዜ ይህንን ደጋግመን ብንሰማው ደስ ይላል። ምክንያቱም ይህ ቃል በተነገረበት ጊዜም ጭንቀት ነበረ፣ ችግር ነበረ፣ ፍርሃት ነበረ። አሁንም ከዚያ የበለጠ ከዚያ ያልተለየ ፍርሃት፣ ጭንቀት በውስጣችን ስላለ ይህንን ቃል እግዚአብሔር ያሰማል። ይህንን ቃል የተናገረ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ የተነገረው ደግሞ በፍርሃት ለነበሩ፣ ከፍርሃታቸው የተነሳ ቤታቸውን ዘግተው ጥቅጥቅ አድርገው ዘግተው በውስጥ ውለው ይጨነቁ ለነበሩት የተነገረ ቃል ነው። አሁንም እግዚአብሔር እኛን ይህንን ቃል ያሰማል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በሚኖርበት ጊዜ እየዞረ ከሀገር ወደ ሀገር እየተመላለሰ በሚያስተምርበት ጊዜ አይሁድ ሊገሉት ዕለት ዕለት ይፈልጉት ነበረ። ግን የእሱ ሞቱ በፈቃዱ ስለሆነ መከራውን የሚቀበለው በፈቃዱ እንጂ በሌሎች ኃይል ስላልሆነ በመካከላቸው እየተመላለሰ እነሱ ሳያዩት የሚያስተምረውን ያስተምር ነበረ፣ የሚፈውሰውን ይፈውስ ነበረ፣ ሁሉን ነገር ያደርግ ነበረ። በረከት ህብስት እያበረከተ ያበራ ነበረ። ያ ጊዜው ሲደርስ ግን ያው ወደዚህ ዓለም የመጣው ለሁለት ነገር ነው። አንድ ለቤዛነት አዳምን ወደ ነበረበት ለመመለስ፣ ሌላው ደግሞ አርአያ ለመሆን እኛን ለማስተማር ነው። የመጨረሻ ስራው ግን ቀራንዮ ስለነበረ በቀራንዮ ያን መከራ ከተቀበለ በኋላ በዕለተ ትንሣኤ ሐዋርያቱ አይሁድን ፈርተው አይሁድ ይገሉናል ብለው የዘግተው ተቀምጠው ነበረ። መቼም የፈራ ሰው እንደ ልቡ መኖር አይችልም። የፈራ ሰው መልካም የሆነ ነገር እንኳን ማሰብ አይችልም። ከፍርሃታቸው ከችግራቸው የተነሳ ቤታቸውን ጥቅጥቅ አድርገው ዘግተው ቁጭ ብለው ያድሩ ነበር። ምክንያቱም ከዚያ በፊት ጠላት ይነሳባቸው ጠላታቸውን ድል ይነሳላቸው ነበረ። ይርባቸው ውስጥ አበርክቶ ያበላቸው ነበረ። ማንም ነገር እንዳይደርስባቸው ይጠብቃቸው ነበረ። እንዲያውም ከዚህ የተነሳ ቅዱስ ጴጥሮስ ምን ይል ነበር? ጌታ ተላልፌ እሰጣለሁ ሲል እሱ ግን አይሆንብህም ይል ነበረ። ቅዱስ ጴጥሮስ ይህንን ፈርቶ ነበረ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኛ ከተለየ አይሁድ ይገሉናል ብሎ ይፈራ ነበር። ስለዚህ ያው የመጣበት በሞቱ ሰዎችን ማዳን ስለሆነ ከሞተ በኋላ ወደ መቃብር ከወረደ በኋላ በመቃብር ውስጥ እያለ እነሱ ግን በፍርሃት ተውጠው ነበረ። በፍርሃት መቃብር ውስጥ ነበሩ። ስለዚህ ሳያስቡት በዕለተ ትንሣኤ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። እንግዲህ እንደዚህ ያለ ችግር ሲፈጠር በእውነት አስቸጋሪ ነው።